የፍትህ ጉዳይ። ሰላም ጤና ይስጥልን ተመልካቾቻችን፣ ጠበቃ እንዳርጌ ካሴ ነኝ። የፍትህ ጉዳይ ዩቲዩብ ነው። ለእርሶ ጉዳይ አድርጌ የመጣሁት የማይንቀሳቀስ ንብረት ሲገዙ ማድረግ ያለበት ጥንቃቄ። እንግዲህ እንደሚታወቀው የማይንቀሳቀስ ንብረት ማለት በንብረት ሕጉም ትርጓሜ ተሰጥቶታል። የማይንቀሳቀስ ንብረት ሲባል ቤቶችና ርስቶች የሚል ነው። ያው የምናውቀውም የማይንቀሳቀስ ንብረት ሲባል እንግዲህ ቤት ነው። ያው እንግዲህ እንደ ሀገር የመኖሪያ ቤት ችግር ለየት ያለ ችግር ነው ያለው። በተለይ በትልቅ ከተሞች ላይ ኢንክሉዲንግ እኛ ዋናው መዲናችን አዲስ አበባ ሰዎችም የማይንቀሳቀስ ንብረት የሚያፈሩት 30 ዓመት 40 ዓመት 50 ዓመት ሰርተው ነው። ያን ያህል ተሰርቶም የመኖሪያ ቤት ላይኖር ይችላል። ስለዚህ ለመግዛት ቢሆን ጥንቃቄ ማድረግ ያስፈልጋል። የማይንቀሳቀስ ንብረትን ቤትን ለመሸጥ ከሚደረገው ጥንቃቄ ይልቅ ለመግዛት የሚደረገው ጥንቃቄ ትኩረት ይደረግበት ይገባል። ምክንያቱም ምንድነው እንግዲህ ንብረት መሸጥ ያው መቼስ ገንዘብ ነው ወደ ኪስ የሚገባው። ንብረት መግዛት ሲባል ግን ገንዘብ ነው የሚወጣው። ገንዘብ ወጥቶ ግን ሪሊ ቤቱ የገዥ መሆን አለበት ነው። ወደ ገዥ ስሙ የሚዞር መሆን አለበት። ሌሎች ተያያዥነት እንከን የለባቸው መሆን አለበት፣ ሊኖርበት ይገባል። አንደኛው ለምሳሌ የይዞታ ማረጋገጫ አለ። የይዞታ ማረጋገጫው እሱን ማረጋገጥ ያስፈልጋል። እንግዲህ የማይንቀሳቀስ ነው በየክፍለ ከተማው ሄዶ ክፍለ ከተማ ሊሆን ይችላል፣ ሰነዱ ያለበትን ማረጋገጥ ያስፈልጋል። ሪሊ ይሄ ንብረት በእነሱ ነው ወይ የተመዘገበው? ምክንያቱም አንዳንዴ በእጃቸው የያዙት የካርታና እዛ ሰነድ የተቀመጡ ሊለያይ ይችላል። የውርስ ክርክር ያለበት ሊሆን ይችላል። እግድ ያለበት ሊሆን ይችላል። እንደውም ምንድነው የሚያደርገው? እግዱ ደግሞ አንዳንዴ ከማህደር የማይኖርበት አጋጣሚ ነው። በእርግጥ እግዶች ውልና ማስረጃ የሰነዶች ማረጋገጫ ምዝገባ ሲኬድ እግድ አለው የለውም የሚል ጉዳይ በሲስተም ሊኖር ይችላል። ይህን ማጣራት ያስፈልጋል። ሌላው ደግሞ ምናልባት ከጋብቻ ጋር ተያይዞ እንደውም በፍርድ ክርክር በጣም የምንመለከተው ከጋብቻ ጋር ተያይዞ ያገባ ያላገባ የምንለው ነገር አሁን በጣም እያወዛገበ ነው ያለ። ለምሳሌ በትዳር አብረው እያሉ እንግዲህ በተለያየ መንገድ ትራንዛክሽን የንግድ ሁኔታውን ለማሳለጥ ለማፋጠም ሊሆን ይችላል። አብረው እያሉ ሚስትም ያላገባ ባልም ያላገባ ማስረጃ ሊይዙ ይችላሉ። ይሄ በተግባር አለ። ሁለቱም ያላገባ ማስረጃ አለው። ስለዚህ ማስረጃ አላቸው። ንብረት ሲሸጡም ሆነ ሲገዙ በተናጠል ነው ማለት ነው። እንግዲህ የሚያከራክረው ሰዎች ተጋቢዎች በአንድ ቤት አብረው እየኖሩ ንብረት አፍርተው ልጅ ወልደው እንዴት ነው ያላገባ ማስረጃ የሚያወጡት? ኦኬ ያላገባ ማስረጃ የሚያወጡ እኒህ ሰዎች ባልና ሚስት አይደሉም። ያላገባ ማስረጃ ስለያዙ ብቻ ባልና ሚስት አይደሉም ልንል ነው ወይ? በሰነዱ ምክንያት ሰነዱን በሰው ማስረጃ እናስተባብለው የሚል ጉዳዮች ግን እንደተጠበቁ ናቸው። ግን ወደ ዋናው ጉዳይ ስንመለስ አሁንም የማይንቀሳቀስ ንብረት በሚገዛበት ወቅት ያላገባ ቀርቦ ከሆነ ያን ያላገባውን ማጣራት ያስፈልጋል። ያላገባውን ማጣራት ለምሳሌ ያላገባ ማስረጃው ፌክ ፋብሪኬት ፎርጅድ እንዳይሆን ይሄ ያላገባ ማስረጃን ከሚሰጠው አካል ሂዶ ማረጋገጥ ያስፈልጋል። ኦኬ ከዛ ተቋም ከወጣስ ሪሊ ለምሳሌ ወንድ ከሆነ ሻጩ ያላገባ ማስረጃ ያቀረበው ሪሊ ሚስት የለውም ወይ የሚል እንዴት ነው ማወቅ ነው? ቢኮዝ አሁን ቀድሜ እንደነገርኳችሁ በአንድ ላይ እየኖሩ ልጅ ወልዶ አፍርተው በተናጠል ያላገባ ማስረጃ ነው ያላቸው። ስለዚህ እንዴት ነው እስከዚህ ድረስ ርቀን መሄድ አለብን ነው። ኢቭን አንዳንዴ ህጉ የማይጠየውን ሪኳየርመንት ሂደን ማጣራት አለብን። ምክንያቱም አንደኛ የምንገዛው ንብረት ትልቅ ንብረት ነው፣ ኢንሚሊየንስ ነው፣ መኖሪያ ቤት ነው፣ ትልቅ ኢሹ ነው በእኛ ሀገር። ስለዚህ ያ መኖሪያ ቤት በሚገዛበት ጊዜ እላፊ ይህር ማጣራት የምናጣራቸው ነገሮች አሉ። ብዙ ነገር እኮ አለ ከዚህ ከሰነድ ላይ ስንሄድ፣ በነገራችን ላይ ሌላ የሞግዚትነት የአሳዳጊነት የሚያያዙ ሰነዶች አሉ ከፋይል ጋር። እነዛ ሰዎች ደግሞ የሞግዚትነት ማስረጃ እንግዲህ ሞግዚትነቱ ቀንም ያለ ሊሆን ይችላል። ሞግዚት የተሆነላቸው ልጆች ህፃናት ከሞግዚት አስተዳደር ነፃ ወጥተው ሊሆን ይችላል። በዛ ሞግዚት ማስረጃ ምክንያት ለሌላ ሰው የሚሸጡም አሉ። ስለዚህ ከሰነዱ ጋር ለምሳሌ የአሳዳጊነት የሞግዚትነት ሰነድ ካለ ማን ነው ብሎ እሱን ሰነድ ወደ አልተገባ ክርክር ለመሄድ እሱን ማረጋገጥ እሱን መጠየቅም ያስፈልጋል። ስለዚህ አንዳንዴ ማጣራት ከሚጠበቅብን በላይ ነው ማጣራት ያለብን። ምክንያቱም አንደኛ ላልተገባ ክርክር ወደ አልተገባ ክርክር ለመግባት፣ ሁለተኛ ደግሞ ሰው ቤትን ያህል ገንዘብ አውጥቶ
ወደ ነበሩበት ተመለስ የሚባልበት ሁኔታ ሊኖር ይችላል። ወደ ነበሩበት ተመለስ ከተባለ እንግዲህ ገንዘብ ነው የሚመለሰው፣ ቤቱ ለቤቱ ባለቤት የሚመለስበት ሁኔታ አለ። ስለዚህ ሁል ጊዜ የቅን ገዢ ነኝ የሚለውን መከራከሪያ ሀሳብ አቀርባለሁ በሚል ምክንያት ቅንነት ላይ መቆም ብቻ ጠቃሚ አይደለም። ሌሎች ፈርዘር ማጣራት ያስፈልጋል። ሌሎች ፈርዘር ነገሮችን ማጣራት ነው የሚያስፈልገው። ምክንያቱም በተግባር እንደምንመለከተው አንዳንዴ መሬት አስተዳደር አካባቢ ያለ ፋብሪኬትን ሊሆን ይችላል። ቀደም እንደገለጽኩት ደግሞ ማነው ያላገባ ማስረጃ አቅርቦ ከሆነ ቼክ ሲደረግ ደግሞ ያገባ ሊሆን ይችላል። በዛ ላይ ሚስት ክሌም ታደርጋለች። እንደሚታወቅ ደግሞ በቤተሰብ ሕጉም 68 69 አካባቢ ሚስት ከብር 500 ብር በላይ እንኳን ቤትን ያክል ነገር ከብር 500 ብር በላይ የእሷ ፈቃድ ያስፈልጋል። ባል ከብር 500 ብር በላይ ውል ገብቶ ከሆነ ሽጦም ገዝቶም ከሆነ ሚስት በ2 ዓመት መቃወም ትችላለች። ስለዚህ እነዚህን ሰነዶች በደንብ አበጥሮ ቸክ ማድረግ ያስፈልጋል፣ መጠየቅ ያስፈልጋል። አንዳንዴ እንደው ምንጩን እኮ ማወቅ ያስፈልጋል። ምንጩን ኢንሴንስ ካርታ ትክክል ነው። ለምሳሌ አንድ መኪና የመኪናው ባለቤት የሚባለው ስም ሀብቱ የሚታወቀው በሊብሬው ነው። ቤትም ከሆነ ደግሞ የቤት ባለቤት መሆናቸው ባለ ይዞታ መሆናቸው የሚታወቀው በካርታ ነው። ግን ተገቢ ጥንቃቄ ለማድረግ እስከዛ ድረስ መሄድ ያስፈልጋል። እነዛ ሰዎች እኮ ቤቱን የያዙት ካርታ መኖር በትክክል የይዞታ ባለቤት ያደርጋል። ነገር ግን ደግሞ ሌላ ክርክር ሊያመጥ ይችላል። እነዛ ሰዎች ካርታ ይዞታ የካርታ ሊሰጣቸው ይችላል የቻለው ሪሊ በህግ የተቋቋመ መብትና ጥቅም አላቸው ወይ? ባይኖራቸውስ? የመፋለም ክስ እኮ የሚቀርበው እኮ ለዛ እኮ ነው። ሰዎች ምንም አይነት በውርስ ባላገኙት ላይ ከሌላ ንብረት ላይ ከሌላ ሰው ይዞታ ላይ ቤት ሰርተው ሊኖር ይችላል፣ ይዞታ ሊያሰሩ ይችላሉ። ሌላ ባለ ጥቅም ነኝ የሚል የመፋለም ክስ ሊያቀርብ ይችላል። ስለዚህ የምናደርገው ጥንቃቄ እስከዛ ድረስ በጣም ማጣራት ይጠይቃል እንጂ አንድ ጊዜ ኦኬ ካርታ አለው በስማቸው ነው የሚለው ብቻ በቂ አይደለም። ፈርዘር ግራ ቀኙን በጣም ማየት ይጠይቃል። ምክንያቱም አሁን የፎርጀሪ ጊዜ ነው። በጣም የማጭበርበሩ ከቴክኖሎጂ ጋር ተያይዞ ማጭበርበሩ አለ በየተቋሙ። ስለዚህ ይሄን መቋቋም የሚቻለው በሚገባ ማጣራት ሲቻል ነው። አመሰግናለሁ።